እኔ እንደው ግርም የሚለኝ ያልተመለሰልኝ ጥያቄ አለ በእውነት መምላክነ ከ18 ዓመት በበታች የሚያገቡ ሰዎች ያለ እድሜ ጋብቻ ተብለው ይታሰራሉ። መንግስት ያስራቸዋል። ከ40 ዓመት በበላይ የሚያገቡ ሰዎችም እኮ ያለ እድሜ ጋብቻ ነው። ስለዚህ እነዚህንም መታሰር አለባቸው ማለት ነው። መምላክነ ይሄ እዚህ ላይ መንግስት ያላወጣው ህግ አለ ማለት ነው። ከ40 ዓመት በበላይ ያሉትን ህግ አላወጣላቸው። አስቡት በ40 ዓመቱ ያገባል ጉልበቱ እየደከመ ነው ወይ በ40 ዓመቷ ታገባለች ጉልበቷ እየደከመ ነው። ከ40 ዓመት በበላይ ልጅሽ ይጣውረሽ ነውስ ልጅ ታሳድጊ? እኔ የእውነቴ ነው ቶሎ አግቡ። እሺ አሁን እንዲህ መጣና እንዲህ ታይ እንዲህ ድንጋዋ ላይ እቆማለሁ አይደል? ከዛ ተቆምኩ በኋላ ሰላም እንዴት ናችሁ ብዬ ተጠጋህ አንተ ወዲያ ትርቃለህ አይደል ያልከኝ? በኋላ አወጋጋለሁኝ እጫወታለሁ። መጨረሻ ላይ ምንድን ነበር ያልከኝ? አካውንቱ ተመቷል። አካውንቱ ተመቷል። አይመክትም እንዴ አንተ ትመቱት ምን ይሞታ ነው? አካውንቱ ተመቷል። ልጁም አልመከተም። እንዲሁ 10 ጊዜ ጎቢሊንግ እያያዛችሁ ጠይቁት ተብሏል ብዬ ጨርሳለሁ ማለት ነው። ከዛንተ እንዲህ ነበር የምትለው ትላለህ። ያ በቃል አይደል ያልከው? አሁን እንደዛ እንቀጥል ልጀምር እንደ አዲስ። ሰላም ዶክተር አቢ ነኝ ጤና ለምኔ ክሊኒክ ባለቤት። እሺ ዶክተር የሽንት ቤት ስንወጣ በቅጠል ይሻላል ወይስ በድንጋይ? ጥሩ ጥያቄ ነው። በድንጋይ ለምን? ቅጠሎች የተለያዩ ባክቴሪያዎች ሊኖሩት ስለሚችሉ ቂጣችንን ሊለበልበን ይችላል። ስለዚህ ለሰስ ባለ በተሟሸ ድንጋይ ብናረገው ይመረጣል። ሌላ ጥያቄ አለ? የለም ዶክተር አመሰግናለሁ። እሺ እኔም አመሰግናለሁ። ሁላችሁም ይሄን አካውንት ፎሎ እያደረጋችሁ እንደዚህ አይነት ጠቃሚ ምክሮች ማግኘት ትችላላችሁ። ከመኛ ነባው ክፉኛ ቁስል አጋብቶብኝ ቀንበሽተኛ እየተዘተዘኝ እንደምልተኛ በገዛ መሬቴ ሆኜ ስተተኛ አባቴ ሞት ብሎን እንዴት ይምላል ሰው አባቴ ሞት ብሎን እንዴት ይምላል ሰው አባቴ ሞት ብሎን እንዴት ይምላል ሰው አሞተ መራሩን ማጀቴን ሳይቀምሰው ወረጋንተ ሆዬ አሄ ጠላቴ ጧት ሞቶን እኔ ልሙት ማታ ጠላቴ ጧት ሞቶን እኔ ልሙት ማታ ጠላቴ ጧት ሞቶን እኔ ልሙት ማታ ከሽቀን ይበልጣል አንድ ቀን ደስታ ረጋንተ ሆዬ አሄ ያለ ይቀጥላል። እንግዲህ እነና ጳውሎስ ያው በድጋሚ ተገናኝተናል። እንግዲህ በቀደም ይሄ በለቀቅነው ቪዲዮ መሰረት ይሄው በአንዱም ዝግጁ ሆናል። እንግዲህ የዳዊት ጽጌ ቻሌንጅን እኛ ከወዲሁ ጀምረናል። እናንተም እንግዲህ እግዚአብሔር በእናታችሁ እግዚአብሔር ለኛ ብርታት የሚሆን ለእናንተ አንዱ ለኛ ብዙ በጣም ብዙ ነው። ሼር ኮፕሊንግ ሪፖስት በተለይ ሼር እና ሪፖስት በእናታችሁ እግዚአብሔር የገባችሁ ቪዲዮን ኮፕሊንግ ሪፖስት ሼር ያደረጋችሁ ለብዙዎች አድርሱ። ሌላው ደግሞ ምን ጨምረው ይሄ ለዶክተር ነው በተለይ ዶክተር ነው ሼር እግዚአብሔር እሱ ባርም እኛ በቃ እንትን ነው እንፈልጋለን ቻሌንጅ እንድሰጠን እንፈልጋለን። እንግዲህ ውድ የቲክቶክ ቤተሰቦቻችን ዛሬ እንግዲህ ያው በዚህ መልኩ ፕሮግራማችንን ጀምረናል ማለት ነው። የዳዊት ቪዲዮን በደንብ እንድትከታተሉ ንገራችሁ። ቪዲዮን በደንብ ባካችሁ እየገባችሁ ስልክ ያስፈልገናል። እውነት ለምናገር ስልክ ያስፈልገናል። ኮፒ ሊንክ ሪፖስት ሼር ያደረጋችሁ ይሄን ቪዲዮ ቫይራል አውጡልን እንላለን። እንወዳችሁ።